አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የቻናል የቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ውዶችዬ ከአሁን በፊት እችን እጅ ስራ ፓርትዋን ለቅቄያለሁኝ። አሁን ደግሞ ፓርትቱ ይዤ መጥቻለሁኝ። በእርግጥ ያው በፊት ከምሰራው ምንም የተለየ ነገር የለውም። ቡኒ ከለሩንም እንዴት እንደምንጨምረው ብዙም የሚያስቸግር ነገር የለውም። እና ውዶቼ ያው እንግዲህ ቡኒውን የምንጨምረው ያው የተወሰነ ከሰራን በኋላ 7 ዙርም ሰራን 10 ዙርም ሰራን የፈለግነውን ያህል ሰርተን ከጨረስን በኋላ ምን እናደርጋለን? ይሄንን የሰራነውን ማለት ነው በአራት ማዕዘን እና በአራት ማዕዘኑ መካከል ያለውን ቆጥረን እኩል አድርገን ቡኒውን ማለት ነው እንጨምራለን። አንድ ብቻ ተሮሽ እንጀምራለን ለመጀመሪያ ጊዜ ማለት ነው። አንድ አተሮሽ እንጀምራለን። ይቅርታ ያው ከመጀመሪያው ያልጀመርኩት ስላልተመቸኝ ነው። ትምህርት ቤትም ዝግ ስለሆነ ሁሉም ቤት ስለሆኑ ብዙም አልተመቸኝም ለመቀረጽ ከመጀመሪያው ጀምሮ ለመቀረጽ ማለት ነው። ግን ያኔ ብዙም የሚያስቸግር ነገር የለውም። መጀመሪያ አንድ አተሮሽ እንሰራለን። አንድ አተሮሽ እንሰራለን መጀመሪያ ዙር ላይ ቀጥለን ሁለት እናደርገዋለን። አሁንም ቀጥለን ስንዞር 3 እናደርጋለን። አሁንም ቀጥለን ስንዞር ደግሞ አሁንም 4 እናደርጋለን። እና ምንም የሚያስቸግር ነገር የለውም ማለት ነው። ያው ሲደመር ነው። ሲደመር ከሰራን በኋላ የፈለግነውን ያህል ሲደመር ከጨረስን በኋላ ደግሞ ሲቀንስ ነው የምንሰራው ማለት ነው። አሁን ግን እኔ ገና ሲደመር አልጨረስኩም። ኢንሻአላህ እዛ ድረስ ትምህርት ቤት ከተዘጋ ሲቀነስ እንዴት እንደሆነ እሰራለሁ የቪዲዮ ማለት ነው። ግን አሁን ላይ ስላልተመቸኝ ዝም ብዬ ያው ቪዲዮውን ከለቀኩ በጣም ስለቆየሁኝ እንትን ለማለት ያው ላለመረሳት ያክል ነው እንጂ ያው ብዙም አስተማሪነት ያለውም አይመስለኝም። ምክንያቱም አሰራሩን ቀርጬ ስንት ስላላልኩኝ ማለት ነው። እና ወዶችዬ ለማንኛውም እንግዲህ ያው እንደምታዩት ናት እቺ እጅ ስራ ደግሞ በጣም ቀላል በጣም ከመጀመሪያውም ለማያውቅ ሰው ቢያያትም ምንም የምታስቸግር ነገር የላትም። በጣም ቀላል የሆነች እጅ ስራ ናት። እና ወዶች እንግዲህ ያው አበረታቱኝ። ያው ስራ ከመፍታት ያክል ነው፣ ስራ ላለመፍታት ያክል ነው። እና ኢንሻአላህ ከዚህ በተሻለ ቪዲዮ ደግሞ እመጣለሁ ብዬ አስባለሁኝ። ያው እኔም ተማሪ ነኝ ገና ያው እየተማርኩ ነው። አላቅም ብዙም አላቅም አልችልም። ግን ያው ለመማር እየተግደረደርኩ ነው ያለሁት። እና ውድ ቤተሰቦቼ አበረታቱኝ። ለቻናሉም አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ኮሜንት አስቀምጡ። አስተያየት ካለ እቀበላለሁኝ። በኮሜንት አሳውቁኝ። ያው ማስተካከል ያለብኝን ነገር አስተካክላለሁ። እና ሲቀጥል ደግሞ ለቻናሉም ነባር የሆናችሁ ላይክም ሼርም እያደረጋችሁ ተባበሩኝ የኔ ውዶች። ቪዲዮዋን ስታዋት ደግሞ እስከ መጨረሻው እዩት የኔ ውዶች፣ የኔ ቅመሞች ማለት ነው። ምክንያቱም ሰዓት ፈላጊ ስለሆንኩኝ ነው። ያው ባታውቱም በእርግጥ ቪዲዮ አስተማሪነት ባይኖረውም ከፍታችሁ ባታውቱም ከፍታችሁ አጫውቱልኝ። ሰዓት ፈላጊ ነኝ የኔ ውዶች። እና አይለይም ስራውን እንፈልገዋለን የምትሉ ካላችሁ ትምህርት ቤት ሲከፈት በስነ ስርዓት ቀርጬ እለቃለሁ እንደ አዲስ ማለት ነው። ስራው ከታመቻችሁ ዳንቴሉ ከታመቻችሁ ማለት ነው። ካልታመቻችሁ ደግሞ ችግር የለውም። ያው እኔም ተማሪ ስለሆንኩኝ እኔም ቅር አይለኝም። ያው የፈለጋችሁትን አስተያየት ማድረግ ትችላላችሁ። ማንኛውንም አስተያየት እቀበላለሁኝ። ማስተካከልም ሆነ ደህና ነውም ሆነ ያው ደስ ያላችሁን ብቻ አስተያየት ስጡኝ፣ እቀበላለሁ። እና እንደዛ ነው እላችኋለሁ የኔ ውዶች፣ የኔ ቅመሞች።
ሁሌም አብሽሪ፣ አይዞሽ፣ በርቺ፣ ጠንክሪ እያላችሁ የምታበረታቱኝ ውድ ቤተሰቦቼ ከልብ ነው ምስጋናዬ። ለእናንተ ቃላት የለኝም። ብቻ ያው የእናንተን ውለታ ያው ፈጣሪ ብቻ ነው የሚከፍለው። እኔ ከፍዬም ምንም መክፈልም ስለማልችል ማለት ነው። ብቻ ፈጣሪ ውለታችሁን ይክፈላችሁ። ከሰው ውለታ መላሽ የፈጣሪ ምላሽ ነው የሚበልጠውና ውለታችሁን ሁሉ ፈጣሪ ይመልስላችሁ። እና ወዶችዬ እንግዲህ ያችን ትመስላለች የዛሬዋ ቪዲዮ። ያው ላለመረሳት ያክል ነው እና ኢንሻአላህ በቀጣይ ደህና ቪዲዮ ይዤ እመጣለሁ ብዬ ተስፋ አደርጋለሁ። ምክንያቱም ያው ከተመቻቸልኝ እኔ ቪዲዮ ያው አስተማሪ ነገር ብሰራ ደስ ይለኝ ነበረ፣ እያሳየሁ ብሰራ ደስ ይለኝ ነበር። ግን ያው አልተመቸኝም። ምክንያቱም በቤት ስላሉ በቃ ያው ለብቻዬም ክላስም ስለሌለኝ ልጆች ጋር ስለሆነ የምተኛ ያው ቪዲዮ ምናምን ለመስራትም ብዙ አይመቸኝም፣ ለመቀረጽም አይመቸኝም። እና ውዶችዬ እንግዲህ ያው እንደምታዩት ያው ዝም ብዬ ያው ላለመተው ያክል ነው ዝም ብዬ ቪዲዮውን ይሄን የሰራሁት። እና ውዶችዬ እንግዲህ ያው ቪዲዮዋን አጠራ እስከ መጨረሻው እዩዋት። ላይክ ሰብስክራይብ እንዳይረሳ። ላይክ ሰብስክራይብ ሸር ነው የእናንተ ብርታቴ ለእኔ። እና ያው ተጋግዘን እንግዲህ ያው ባለን አቅም እየተጋገዝን ወደፊት ኢንሻአላህ አላህ ከጥሩ ነገር ላይ እንዲያደርሰን ተስፋ አለኝ። እና በቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ቆይታ እላለሁ የኔ ውዶች። እንግዲህ ቪዲዮዋን አደራ እስከ መጨረሻው እዩዋት የኔ ውዶች። እናመሰግናለሁኝ እላለሁኝ። ምስጋናችሁን ያው ለእናንተ ቃላት የለኝም። ያው ከምስጋና ውጭ ምንም ማድረግ አልችልም። እና ቪዲዮውን ስታጫውቱ እንግዲህ እስከ መጨረሻው አጫውቱልኝ የኔ ውዶች። ስለ ሁሉም ነገራችሁ ስላለው ትብብራችሁ ከልብ ነው ምስጋናዬ። ቃላት የለኝም እኔ ለእናንተ። ያው እንግዲህ ልጆቹም ተኝተዋል። ያው ትንሽም ድምጻቸውም ሊገባ ይችላል፣ ግን ምንም አማራጭ የለኝም። በይ ከዛን እሱን እንትን በይና ተላይ አድርጊው። አቁሚያ ችግር የለም። ተቀየረሳ ከስር ያለው ነው አንቺ እንትን የሚያደርገው ለካ ስመጡ እጣፊው በቃ